የኢሜጡ ነፍሶ ቤዛ ባገይሁ ብሎ ተመልከተው ምን ያህል ዋጋ እንደሚያስከፍል እረኝነት። ስለ በጎቹ ነፍሱን አሳልፎ የሚሰጥ ይመጽ ተኩላ አይደል የሚለው ተኩላ ይመጣል። ከዛ በጎቹን ለማዳን ለተኩላው ራሱን አሳልፎ ይሰጣል። እንዳይበተኑበት በጣም ይጠነቀቃል። ማቴዎስ ማን ነው ዮሐንስ 10 ላይ ይህንን እናገኛለን። ሉቃስ 15 ላይ ደግሞ ስትሄዱ በጣም የሚገርም ደግሞ ሌላ ነገር ታገኛላችሁ። የበጎች እረኛ የጠፋውን በግ ፍለጋ እንዴት ባለ መቃተት ይፈልገው እንደነበረ ስትመለከቱ፣ ባገኘው ጊዜ ደግሞ በትከሻው የተሸከሙ በጣም የሚያሳዝን ቃል አለ። ይህን ታሪክ ስትመለከቱ ኃጢአት ለመስራቱ ራሱ በእውነት ሰውነታችሁ እሺ አይላችሁ። ምክንያቱም ይህን ያክል ተግቶ ነቅቶ የሚፈልጋችሁ የሚጠብቃችሁ እረኛ አላችሁ። ክርስቶስ የእረኞች አለቃ ነው። የእረኞች አለቃ ከሆነ ክርስቶስ አሁን በምድር ላይ ያሉ ካህናት ምኖቻችን ናቸው? እረኞቻችን ናቸው ማለት ነው። መንጋውን እንዲጠብቁ የተላኩ ናቸው። ቅዱስ ጴጥሮስም እንዲያውም በምዕራፍ 5 ላይ አንደኛ ጴጥሮስ ምንድን ነው የሚለው? ኢትቅንይዎሙ በኩርህ ብሎ በግድ ሳይሆን በውድ ያ ማለት በትህትና በፍቅር እንዲገዙን፣ እንዲመሩን፣ እንዲጠብቁን ይነግረናል። እንዲህ አይነት ነገሮች አሉት። ስለዚህ ካህናትን የምትመድበው ቤተክርስቲያን ለምንድን ነው ከተባለ የእረኝነት ስራ እንዲሰሩ፣ የጌትነት አይደለም፣ የንጉስነትም አይደለም፣ የእረኝነት ስራ ነው የሚሰሩ። አንድ ካህን የክህነት ማዕረግ ላይ ሲደርስ በቃ የእረኝነት ማዕረግ ተቀበለ ማለት ነው፣ አገኘ ማለት ነው። እሱ ራሱ የክርስቶስ በግ ነው። እንዲሁም ደግሞ የክርስቶስን በጎች እንዲጠብቅ የሚሾም ሌላ ጠባቂ ደግሞ ሆኖ ይመጣል ማለት ነው። እና የእረኞች አለቃ ክርስቶስ በተገለጠ ጊዜ ካህን ይዞት የሚቀርበው ምዕመናንን ነው። በማቴዎስ ወንጌል ምዕራፍ 25 ላይ የተቀመጡት እነዚህ የዕለተ ምጽአት ጥያቄዎች ለምዕመናንና ለካህናት እኩል አይደለም ትርጉማቸው። ለካህናት ሲሆን አሁን ለምዕመናን ሲሆን ምን ይባላል መሰላችሁ? ብራብ አላበላችሁም፣ በቁሙ ነው፣ እንጀራና ውሃ ነው። ብጠማ አላጠጣችሁም፣ ብታረዘ። ይሄ የሚታየውን ነገር ነው፣ የዚህን ዓለም ሀብትና ንብረት ነው። የካህናት ሲሆን ግን ቃለ እግዚአብሔር ተጠምቼ ብመጣ ቃሉን ከለከላችሁብኝ፣ የጌታን ፍቅር ተጠምቼ ብመጣ ነቢዩ ዳዊት እንደተናገረው በመዝሙር 41 ቁጥር 1 ላይ ዋሊያ ወደ ምንጭ ውሃ እንደሚናፍቅ የጌታን ቃል ተጠምታ የጌታን ፍቅር ተጠምታ የምትመጣን ነፍስ አባሮ የሚሰድ ከሆነ ብጠማ አላጠጣችሁኝም በሚለው አንቀጽ ይወቀሳል ማለት ነው። ብታረዝ አላለበሳችሁም፣ ልጅነት ነው ልብስ የተባለው እዚህ ላይ። ካህናት ልጅነት ፈልጎ የሚመጣ ማንኛውንም ሰው የልጅነት ጸጋ ከልክለው የሰደዱት እንደሆነ ወይም ፈልገው የልጅነት ጸጋ እንዲደርብ ያላደረጉት እንደሆነ የሚቀጡት እነሱ በዚህ አንቀጽ ነው ማለት ነው። ብራም ብጠማ ልይ የተባለ እንግዳ ሁኜ ብመጣ አልተቀበላችሁኝም። ይሄ ደግሞ ከሃይማኖት ውጭ የነበረ ግን ወደ ሃይማኖት ሊገባ ፈልጉ ወይም ራሳቸውም ወደ ሃይማኖት እንዲመጣ ጠይቀው ጋብዘው ያላመጡት እንደሆነ የሚጠየቁበት ነው ማለት ነው። እና ካህናት በዚህ ነው የሚጠየቁት። ካህናትን የንስሐ አባት የምናደርገው ለነገረ ድህነት መፈጸም ነው። በቃ አሁን እኛ ከሚድኑት ወገን ለመሆን ሁላችንም ምን እናደርጋለን ማለት ነው? የንስሐ አባት እንይዛለን። ወደምንድንበት መንገድ ይመሩን ዘንድ ነው። የእግዚአብሔርን ቃል ይነግሩን ዘንድ የተሾሙ ስለሆኑ ነው የምንይዛቸው። እና አሁን ምዕመናን ምን ለማለት ፈልግ የመሰላችሁ እንዲያሰፋሁት የሚመክሯችሁና ለነገረ ድህነት የሚያበቋችሁን ለመዳን የሚያበቋችሁን ካህናት ነው መያዝ ያለባችሁም። ያንን ካላደረጓችሁም ተመቸኝ ብላችሁ አሁን አንዳንዴ ምን ይፈጠራል መሰላችሁ? ይሄ በቃ የሚመቸውን ካህን ያገኘን በቃ የገባቸው ካህን እሳቸው ናቸው እና ጥያቄን ቀለል አድርጎ ስለሚመልስልኝ ብሎ ወደ እሳቸው የሚሄድ ሰው ሊኖር ይችላል። እንደዚያ ግን አይደለም። በትክክል እውነቱን የሚነግርህ ካህን ነው ለአንተ የሚጠቅምህ። ሐኪም ቤት ትሄዳላችሁ። መራራ መድኃኒት ከምትውጥ ብሎ እውነት ለመናገር አሁን መራራ መድኃኒት ከምትውጥ ብሎ ከበሽታ ጋር የማይገናኝ መድኃኒት ቢያዝል ጠቀመ ነው የሚባለው? ምንም ጥቅም የለውም። ወጌሻ ዘንድ ትሄዳላችሁ። ተሰብራችሁ ሄዳችሁ እያላችሁ ያሻችኋል ወጌሻው። ግን ያ ጩኸት ያንን ጩኸት እንዳትጮሁ ያንን ህመም እንዳትታመሙ ብሎ ወጌሻው ነካ ነካ አድርጎ ቢሰዳችሁ ትፈወሳላችሁ። ከነደዌ መኖር ነው የሚሻለው ወይስ ደዌውን ሊፈውስ የሚችል የፈውስን መንገድ መከተል ነው የሚሻለው? እንግዲህ እናንተ ፍረዱ። እውነት ለመናገር ደዌውን ሊፈውስ የሚችል መንገድ መከተል ነፍስን ይጠቅማታል።
ሰውን ነፃ የሚያወጣው ነፃ ሊያወጣው በሚችለው መንገድ የሚመራው ሰው ነው እንጂ በተመቸው መንገድ የሚመራ አይደለም። ስለዚህ እንደው ሁልጊዜ የእናት ጡት እየጠባ እንዲኖር አንድ ነፃን መተው መውደድ አይደለም። እንጀራ ማለማመድ ነው መውደድ። ለእንጀራ ሲደርስ እንጀራ ማስለመድ ነው። ሁልጊዜ የእናትን ጡት እየጠባ እንዲኖር መፍቀድ እንትና መውደድ አይደለም። በቃ ሊለምድ የሚገባው ማልመድ ግዴታ ነው። በጊዜው በሰዓቱ በእድሜው ልክ እንዲሄድ ለማድረግ ማለት ነው። እና ካህን ማለት እናንተን ለመዳን የሚያበቃውን ትምህርት የሚያስተምራችሁ እና የመዳንን መንገድ የሚያሳያችሁ ነው እንጂ የሚመቻችሁን የሚነግራችሁ አይደለም። ወይም እንዲህ ቢሉልኝ ብላችሁ የምትመኙትን እንዲነግሯችሁ አይደለም መፈለግ ያለባችሁ እንጂ ተኙ ማለት እኮ ይቻላል። እንዲህ በጣም ነው የምታሳዝነው ነው እውነት ለመናገር ለኪዳን ተነሱ ስንላችሁ። ምክንያቱም እናውቃለን ስራችሁን፣ ከባድ ስራ ነው የምትሰሩት። ከዛ ሌሊት ወጣችሁ ሌሊት ነው የምትገቡት። ትራንስፖርት የለም እንዲህ የለም እንዲህ እናውቃለን እኮ ኑሮ በጣም እንደተወደደባችሁ። አስራት በኩራት አውጡ ስንላችሁ ምጽዋት ስጡ ለተራባ ብሉ ስንላችሁ ለልጆቹ መስጠት እኮ ያቃተው ሰው ሁሉ ነው እንደዚህ ብለን የምናስብ። ግን የእግዚአብሔር መንግስት በጭንቅ የምትገባ ናት። በቃ ቅዱስ ጳውሎስ እንደተናገረው በሮሜ መልእክቱ ምዕራፍ 14 ላይ የእግዚአብሔር መንግስት በጭንቅ የምትወረስ እንደሆነች ነው። የዜና ዓለም ቤት እንኳን በጭንቅ አይደል የሰራችሁት? እውነት ለመናገር ሳይጨነቅ ቤት የሰራ ከእናንተ መካከል ማን ነው? ይህም በብሎኬት ላይ ብሎኬት ለመደራረብ ይህን ያህል ከተጨነቃችሁ፣ ይህን ያህል ዓመት አመጣችሁ ከሆነ የሰራችሁት ለእግዚአብሔር መንግስት ብታመጡ ብትጨነቁ ምንድን ነው ነው? ምንም አይደለም። ስለዚህ እውነተኛ ካህን ማለት እያመማችሁም ቢሆን እውነተኛውን ህይወት እንድትኖሩ የሚያደርጋችሁ ስለሆነ እሱን ብትከተሉ መልካም ነው እላለሁ። ይሄ አንዱ ምክሬ ነው። ከዛ ሲቀጥል ግን አሁን በእንደዚህ በማህበራዊ ህይወትም ሆነ በተለያዩ መንገዶች አንዳንድ ነገሮች ላይ ፈተናውን የማትችሉት ሲሆን አመቻችተን ለማሳደግ የሚነገሩ መልሶች ግን እንዳሉ እንዳትረሱ እስክታድጉ ድረስ። ያ ማለት ያደገ ክርስቲያን እና ገና ለጋ የሆነ ክርስቲያን እኩል አይታዘዝም እና አመቻችተን የምንናገርበትም ጊዜ መኖሩን እንዳትረሱ። ይሄ ማለት ምንድን ነው? በቀጥታ አሁን ለምሳሌ ሐዋርያት ምን ብለው ነበር መሰላችሁ? እድሜ ልክ የከለከሉት ሰው አለ ስጋውና ደግሞ እንዳይቀበል። በኋላ አሁን ማላነሳው እዚሁ ላይ ጥያቄ ስለምታደርጉት ነው ወቅታዊ ሆኖ ደግሞ እዚሁ ላይ እሱ እንዳታነሱት ብዬ ነው። ግን እድሜ ልክ የከለከሉትን ሐዋርያት ሰለስቱ ምዕት በኋላ ምን አደረጉ? ዘመኑን አዩና ደግሞ ምን አደረጉት? 10 ዓመት ይበቃዋል አሉ እና ተውት ማለት ነው። ከ10 ዓመት በኋላ ስጋውን ደግሞ እንዲቀበል ፈቀዱለት ማለት ነው። እንዲህ ያደረጉ ሐዋርያት የሰሩትን ሰለስቱ ምዕት ወይም ሊቃውንት እያሻሻሉት አንትሙን በመንፈስ ቅዱስ አርትዕዎ ተብሎ ተፈቅዷል። በፍትሐ ነገሥትም ላይ የተቀመጠው እኛ ያላሟላነውን እናንተ በመንፈስ ቅዱስ የተቃኛችሁ መምህራን ከኛ በኋላ የምትመጡ ደግሞ አቅኑት ተብሎ ፈቃድ ተሰጥቷል እና በዚህ ምክንያት እያስተካከለው ይሄዳል ማለት ነው። የሰው ልጅ እንዲህ እያለ ነው ነገሮቹ የሚሄዱት እና በዚህ መንገድ እንድታዩት ያስፈልጋል። አንዳንዴ መልሳችን የሚለያይባችሁም ለዚህ ነው። አንዳንዱ እንዳለ የተጻፈውን ብቻ ይነግራችሁና አቅማችሁን ያገናዘበ ላይሆን ይችላል። ለምሳሌ ጾም የሻረ ሰው ቀኖናው አንድ ሱባኤ በጥሬ ጹም የሚል ከሆነ ቀኖና መጽሐፉ የሚል ከሆነ ነው። እንደ ምሳሌ እንደዛ የሚል ቢሆን እኔ አቅምህን አይቼ በቃ በቀን አንድ ጊዜ እንጀራ ብላ ልልህ እችላለሁ። ከዚያ መልሱ ተለያየብን፣ ማንን እንስማ አትበሉ። በቃ እናንተ ግን ማድረግ ያለባችሁ ምንድን ነው? በተለይ ምዕመናን ማድረግ ያለባችሁ ምንድን ነው? መምህራኖቻችሁ ወይም የንስሐ አባቶቻችሁ ያሏችሁን ብቻ መፈጸም ነው ከእናንተ የሚጠበቀው ነገር። መምህራኖቻችሁ ያሏችሁን አድርጉ። በቃ ቤተ ክርስቲያን በመምህረ ንስሐችሁ በኩል እንድትዳኙ አድርጋለች፣ ፈቅዳለች። ለምሳሌ ፍርድ ቤት ትሄዳላችሁ። ፍርድ ቤት ሄዳችሁ የፍርድ መቅለያ የሚባሉ ነገሮች አሉ። እነዚያን አይቶ ከፍርዱ አንቀጹ ጋር ከምትዳኙበት አንቀጽ ጋር አገናኝቶ አስማምቶ ዳኛው የህሊና ዳኝነት ደግሞ ጨምሮበት ፍርድ ይሰጣል። እንዴ ረዘመ አሳጥረው አጠር አስረዝመው አትሉትም። በቃ ዳኛው ያላችሁን ትቀበላላችሁ፣ ቅጣታችሁን ጨርሳችሁ ትወጣላችሁ ማለት ነው። ካህንም ልክ እንደዛው ነው እና ያ ካህን የሚላችሁን ነገር ማድረግ ነው ከእናንተ የሚጠበቀው ነገር። ካህኑ የሚላችሁን ነገር አድርጉ። ቢያሳጥረውም በቃ ያላችሁን አድርጉ። ትሩፋት መጨመር ከፈልጋችሁ ትችላላችሁ።
ግን አሁን የሰጠኝ በጣም ትንሽ ነው፣ ግን እኔ የሰራሁት ኃጢአት በጣም ብዙ ነው ብለው የሚጨነቁ ምዕመናን ስላሉ ነው እንደዛ ምለው። እና ደግሞ የማንን ይሰማል እገሌ እንዲህ ነበር ያለኝ እገሌ ደግሞ እንዲህ ነው ያለኝ ብለው ደግሞ የሚጨነቁም አሉ። እና መምህረን እሳቸው ያላችሁን አድርጉት፣ እሱን አድርጉ። ተመሳሳይ ኃጢአት ሰርተን እኮ ሁለት ዳኛ ቢዳኘን ሁለታችንም የተለያየ ቅጣት ሊሆን ይችላል የሚጣልብን። ይሄ የፍርድ ማቅለያው ነው የሚወስኑ፣ አንቀጹ ብቻ አይደለም የሚታየው። እና ይሄ በዓለም ፍርድ ቤትም ያለ ጉዳይ ነው ለማለት ነው። እግዚአብሔር ይስጥልኝ። ምናልባት ነገሩ ሲሰፋ እንደጠየቃችሁት አድርጌ ካልመለስኩት ሸፕ ማድረግ ይቻላል። ዲያቆን ማቴዎስ ሲቀጥሉ ተመልሶሎታል። እርስዎ ኖት ማውራት ያለቦት። አይ እንትን ዳሯን ዞራት። እኔ የንታ ከምን አንጻር አስቤው ነው ያነሳሁትኝ። አሁን ዘመኑም ካመጣቸው አንጻር ቅድም እርሶም ብለዋል፣ ሸክምን ከመረዳት ብቻ ሳይሆን አንደኛ ቅድም እዚህም ኮመንት ላይም ሲደረግ እያየው ነበር እና ከራስን ከማብቃትም አንጻር ተመሳሳይ ሀሳቦችን ልበለው ልጠቀመው እና በቃ ግልጽ እያደረግነው እንድንሄድ እኔም ለምሳሌ በዚህ በሶሻል ሚዲያ ላይ አንዳንድ ጊዜ ንስሐ በገንዘብ ይቀየራል የሚሉ ካህናት መጥተዋል። የተለያየ ሀሳቦች ራሱ የሚነሳባቸው ጊዜያቶች ላይ ደርሰናል እና አሁን ምዕመናን ግራ ይጋባሉ። እንደዚህ አይነት ሀሳብን እንዴት ነው አንድ ለማድረግ የሚችሉት? እንዴት ነው መረዳት እና ወደ መስመር ማስገባት የሚችሉት? በሌላ በኩል ደግሞ እንደዚህ አይነት ምግባር ይዞ ያሉትን ካህናትን ደግሞ ንስሐ አባት መቀየር አይችልም የሚባል ትምህርት ተነግሮ ደግሞ ተሳቀው የተቀመጡ አሉ እና ይሄኛውን ሀሳብ ላይ አድምተው እንዲሉት ነበር የፈለጉት። ይንታል ተመልሶልኛል። ጥሩ ነው። ለዚያ ነው ሼፕ አድርጉት የምለው። አንዳንዴ ሲሰፋ አለበለዚያ ደግሞ መገነዛዘብም ሳይኖር እኔ በተረዳሁት በተናገርከው ልክ ልረዳው አልረዳው እግዚአብሔር ነው የሚያውቀው በእውነቱ። እና እሱን ያው ውይይት ስለሆነ እንትን እያልነው መሄድ ጥሩ ይሆናል። መልሱን ወደ እውነተኛውን መልስ እንመጣለን። ልቀጥል? ይቅርታ። አረ መምህር ማያስፈቅድ ይቀጥሉ። እሺ እንደዛ ከሆነ ምን አለ መሰላችሁ በሰማለሁ። እኔም አሁን ይኸውልህ ንስሐ በገንዘብ ይቀየራል፣ አንተ በቃ ገንዘብ ክፈልና ሂድ ብለው የሚያሰናብቱም ካህናት እንዳሉ ሰምቻለሁ። ምዕመናን ነግረውኛል ለማለት ነው። እንዲህ አይነት ትምህርት የላትም ቤተክርስቲያን። በነገራችን ላይ ምዕመናንም እንዲያውቁት የሚያስፈልገው ትልቁ ነገር እንዲህ አይነት ትምህርት የላትም ቤተክርስቲያን። ክፈልና ሂድ፣ እኔ ጾምላለሁ፣ ክፈልና ሂድ፣ ለድሆች እሰጥላለሁ የሚባልም ትምህርት የላትም። እርግጥ ነው ገንዘቡን ለመምህራን ሰው ሰጥቶ ለነዳያን ሊመጸውትለት ወይም ደግሞ ነዳያኑን ራሳቸውን አግኝቶ እንዲመጸውትለት ማድረግ ይቻላል አሉ። አሁን እኛም ጋር መምህራን አሉ ወደ ደቀ መዛሙርት ምግብነት የሚቀይሩ፣ ለደቀ መዛሙርቱ ምግብ መግዣ ይሁን የቀኖና የተሰጡ ምዕመናን ለደቀ መዛሙርት ምግብ ይግዙ ተብለው መጥተው፣ ያው አንዱ ድሃ ተማሪ አይደል፣ ይግዙ ተብለው መጥተው የገዙንን ሰዎች አውቃለሁ። እንደዚህም የሚያደርጉ አሉ። የሚሻለው በዚህ ዘመን አስቸጋሪም ስለሆነ ሰውና ገንዘብ ከተገናኘ ቶሎ አይላቀቅም። ይገርመሃል። እንዲያው ደግሞ እኛ ጋር ሲሆን ይከብዳል። የመጀመሪያው ገንዘብ የነበረው ቄስ ይሁዳ ነው እንደምታውቁት። እና ገንዘብና ይሁዳ ተገናኝተው ሳይለያዩ ነው የቀሩት። እዚያው ሞት ነው የለያያቸው። ስለዚህ እኛ ቤት ገንዘብ ሲገባ ቶሎ አይለቀንም እና ባታረጉት ጥሩ ነው። በተለይ ውሉደ ክህነት እዚህ ያላችሁ ሰዎች ከምዕመናን ገንዘባቸውን መቀበል ሳይሆን ነፍሳቸውን መቀበልን እንልመድ። ገንዘባቸውን ለሚገባው ሰው ይስጡ። ቅዱስ ጳውሎስ እንዳለው ቅዱስ ጳውሎስ አስተዋጽኦ ይሰበስብ ነበር። አስተዋጽኦ ይሰበስብና ግን ለሆነ አካል ሰጥቶ ይሰደዋል። ፌቤን ከሆነች ፌቤን ታደርሳለች። በተለይ ለቆሮንቶስና ለኢየሩሳሌም ነዳያን ነበር በአብዛኛው የሚያመጣው መዋጮ የሚጠይቀው። መዋጮ ሲያመጣ ሰብስቦ ሲያመጣ ይልከዋል። በቃ ከደቀ መዛሙርት አንዱ ይልከዋል። ለምዕመናን ያስታውቃቸዋል፣ በገሌ በኩል ደርሶላቸዋል ብሎ ይልክላቸው ነበር። በተለይ በዚህ በቆሮንቶስ በዚህ አካባቢ በኤፌሶን ያሉ ምዕመናን ያዋጡና ይልኩ ነበረ። በኢየሩሳሌም ያሉ ነዳያን ብዙ ጊዜ ይቸገሩ ነበረ፣ በአይሁድ መካከልም ስለሚኖሩ ይህንን ያደርጉ ነበር። ሐዋርያትም ይህን ልታደርጉ ትችላላችሁ፣ ግን እንደዚያ ባለ መንገድ ብናደርገው ምዕመናንን ከመሰናክል ለማለት ነው። ከዛ ውጭ ከሆነ እንዲህ እያለመጠ እንደው እኛ ሱባኤ እንገባላችኋለን እናንተ ለእኛ በግዙልን የሚሉ ሁሉ እንዳሉ ሰምቼ ነበር አንድ ቦታ አንድ ጊዜ
ገዳም ሄደው ልጆቹ እናንተ ፍየል ወይም ደግሞ በገዝታችሁ አምጡ፣ ከዛ እናንተ ሱባኤ አትገቡም፣ እኛ ሱባኤ እንገባላችኋለን ተብለው የተመለሱ ሰዎች እንዳሉ ሰምቻለሁ ማለት ነው። እኔ ለታመምኩ እሱ መድኃኒት የሚወስድልኝ እኔ ምን ስለሆነ ነው? እንደዚህ አይነት ነገር የለም። ሲጀመርም የታመመ ሰው መድኃኒቱን ራሱ መውሰድ አለበት። በቃ በሽተኛው ነው መድኃኒቱን መውሰድ ያለበት። ግን ምን ይደረጋል መሰላችሁ? እንዲያውም የሚያስጨንቅ ነው መሰጠት ያለበት እና ምን ይላሉ? እንዲያውም ሀብታም በገንዘብ አይቀጣም ይላሉ። በምጽዋት የሚቀጣ ድሃ ነው። የምጽዋት ቀኖና ለመስጠት ለድሃ አይሰጥም፣ ለሀብታም አይሰጥም። ምክንያቱም ለሀብታም ምጽዋት መስጠት ቀላል ነገር ነው እና ሰውነቱ አያስጨንቃትም። ወደ እግዚአብሔር መንግስት ለመግባት መጨነቅ የግድ ነው እና ሰውነቱ ውስጥ እንድትጨነቅበት እና ኃጢአቱን ሲሰራ ደስ ብሎት የለ የዚያን ካሳ መክፈል አለበት እና በንስሐ እናስጨንቀዋለን። ለዚህም እናደርጋለን። ድሃውን መጽውት እንለዋለን፣ ሀብታሙን ደግሞ ጾም ጸልይ እንለዋለን። ጾም ጸሎት ለሀብታም ምን ያህል ጭንቅ እንደሆነ አስቡት። እና ሀብታሙ እንዲጾም እንዲጸልይ ይደረጋል ማለት ነው እንጂ ሁሉም በገንዘብ አይቀጣም። ሁሉም በጾምና በጸሎት አይቀጣም። ሁሉም የተለያየ ቀኖና ሊሰጥ ይችላል። ቅዱስ ኤፍሬም እና ቅዱስ ባስልዮስ ያችን ሴት የመንገድ ቀኖና አይደል የሰጧት? ስትሄድ ስትመጣ ቀኖና ነው እኮ የተባለው እና መንገድም ቀኖና ነው። የሆነ ገዳም ተሳልመሽ ነይ ብሎ መስደድም ቀኖና ነው በራሱ። ገሌን ገላውን እጠቢው፣ ገሌን ልብሱን እጠቢው ብሎ ድሆች መንደር ወስዶ ድሆችን እንዲረዱ ከድሆች ጋር እንዲውሉ እንዲያድሩ ማድረግም እኮ በራሱ ቀኖና ነው። እንዲህ እያደረጉ ቀኖናው ልዩ ልዩ ሊሆን ይችላል። ግን ያንን ሰው ሊቀጣ የሚችል ቀኖና መሆን አለበት። መድኃኒት ሁሉ መራራ ነው እንደምታውቁት። ጣፋጭም እንኳን ሆኖ ደስ ብሎን የምንወስደው መድኃኒት የለም። መርፌ ስንወጋ እያመመን ነው። ቀኖናም እንደዚያ ነው መሆን ያለበት። ደዌ አይደል? ደዌ ሰይጣናዊት እኮ ናት ይቺ ኃጢአት። ደዌ ሰይጣናዊት ነው የምትባለው እና ይህን ደዌ ለማራቅ ይህን ማድረግ ይጠበቅብናል። ከዛ ውጭ ከሆነ ግን የንስሐ አባት የማይቀየርበት ምንም አይነት ምክንያት የለም። የሚገባውን አገልግሎት መፈጸም ካልቻለ አሁን እናንተ ችግራችሁ ይህንን አለ ብላችሁ ደግሞ እንዲያው በቃ አይኑ አላማረኝም ብላችሁ ወይም ደግሞ ክርስትና ጠርቸው አልመጣልኝም ብላችሁ እንዳትቀይሩ አሏችሁ። እንዲያው እንደዛ አይደለም ያልኳችሁ። ወደ መዳን የማይመሩን ከሆነና በተደጋጋሚ እንዲያው ለግል ጥቅማቸው ካልሆነ በስተቀር እንዲያው የማይፈልጉን አለ አይደል ችላ ሚሉን፣ እንደዛ ከሆነ ወደሚፈልጉን ወደሚጠብቁን ራስን ማስጠጋት ግድ ነው። ነግሬያቸዋለሁ። ነገረ ድህነትን ሊፈጽሙልን የተሾሙ ናቸው እነዚህ ማለት ነው። እሳት ውስጥ ብንጨመር እንደ ገብርኤል ፈጥነው የሚደርሱልን መሆን አለባቸው። አለበለዚያ ደግሞ መምህረ ንስሐ ማለት ለእናንተ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ እንዳለችው ተክል ናችሁ። እናንተ ሉቃስ 13:6 ላይ ያለችውን የወይን ዛፍ ታውቃታላችሁ። ፍሬ እንድታፈራ ባለቤቷ ይጠብቃታል፣ ግን ደግሞ ፍሬ አላገኘችም። ፍሬ ባለማስገኘቷ ምክንያት ትቆረጥ ተብሎ ከባለቤቱ ተወስኗል። ግን ጠባቂዎቹ ምን ያህል ተረባርበው ለአንድ ዓመት እንዳቆዩት ተመልከቱ። ያ ማለት 1 ዓመት ተረባርበው ያቆዩት መምህረ ንስሐና ውቃቢ መልአክ ወይም ጠባቂ መልአክ የሚባለው ማለት ነው። እነዚህ ሁለቱ ናቸው። ለመኑላት። ህድጋ እግዚኦ ሀሪፈኒ እስከ ከሪ መሬት ወይ ድኳት አይትያ እባክህ የዘንድሮን ተዋት፣ ምናልባት ለከርሞ ብታፈራ ብለው ለምነው ያስቀሯት እነሱ ናቸው። እና መምህረ ንስሐ ማለት ለእናንተ እንደዚህ ነው። ለምኖ እንዲህ የሚያስደርግ ምህረትን የሚያሰጥ መሆን አለበት። ካለበለዚያ ግን ልትቀይሩ ትችላላችሁ ለማለት ነው። አለመቀየር የግድ አይደለም። እግዚአብሔር ይስጥልን። እግዚአብሔር አምላክ ያክብርልን፣ ቃለ ሕይወት ያሰማልን። መምህራችን እንግዲህ ዛሬ ነፃ ነኝ አብሬያችሁ አለው ውጣ እስካልከኝ ድረስ ብለውኛል እና እኛ ደግሞ አብረን ነው የምናድረው ብለናል። የሕይወትን ቃል ያሰማልን። ከስር እየተከታተላችሁ ያላችሁ ቤተሰቦቻችን ዛሬ በዚህ መርሃ ግብር ውስጥ ዝማሬዎች ይኖሩናል። የሊቃውንት ጥያቄ ከምዕመናንም እያስገባን ጥያቄ አለ። በመሀል ግን ለነፍስም ለስጋም የሚጠቅመን አንድ ትልቅ ነገር አለ። እሱን ደግሞ ለማስተዋወቅ መምህራችን ሜላት በመካከላችን ተገኝታለች። አርቲስት ሜላት እንግዲህ አብረን በነበርንበት ቆይታም አብረን ነበረን። እድሉን ለእሷ እንስጣትና ሀኖስም ዝማሬ በመሀል እየዘመረልን እነ ክርስቶፈረስም ለሚቀጥለው ጠንካራ ጥያቄ እየተዘጋጁ፣ በመሀል ግን አካውንት የሚለቀቅም ይኖራል። በጎ ፈቃደኛ የሆናችሁ እንድትገቡ እናደርጋለን። ሜሉ ይኸው ሊቀ ሊቃውንትን አግኛቸው። እንኳን ደህና መጣሽ። በቪዲዮ ብትወጪ ደስ ይለናል ሜላታችን። እሺ በቪዲዮ ልጣ። ዋው ግድ ነው አዲስ ቲክቶከር መሆን። እሺ
ቀል ክፋቶች ልላክልሽ ይኸው ኦን ላደረገው ከስር ያላችሁ ምዕመናን እንግዲህ በደንብ ሼር እና ታቡን ከፍ እናድርግ። ይሄ ማለት መራግቡ ሼፕ ተደርጎ እየሄደ ነው ያለው። በጣም ብዙ መምህራኖች፣ በጣም ብዙ አባቶቻችን ለምዕመናን ከምዕመናን የደረሳቸውንም ጥያቄ ጭምር ያቀርባሉ። ገስት ላይ ላካችሁትንም አንድ በአንድ እያደረግን ሶስት ጥያቄ መምህራን ከጠየቁ በኋላ አራተኛው ከምዕመናን እናቀርባለን። እነ ሊቀ ሊቃውንት መምህራኖቻችን ሁሉ እንግዲህ ትክክለኛ የሆነ መልስ እያስታመሙ ነው እየሰጡ ነው ያሉት። እንግዲህ ጠንከር ብሎ መምህራኖቻችንም ይሄ ቤተክርስቲያን አቋማ ነው እያሉም ይነግሩናል። እሱን እየተከታተልን እንሄዳለን። በጣም በስርዓት በጣም በስነ ምግባር እንድንከታተል አደራ ማለት ፈልጋለሁ። ምክንያቱም እኛ የማይገባን ቢሆንም በዚህ ደረጃ አክብረውን እኛ ጋር ስለተገኙ የእውነት እየተደነኩ ነው። ይህን ጥያቄ እያቀረብን ያለ ነው። በጣም ተረጋግተን እያዳመጥን በህይወታችን እያስማማ እንድንሄድ አደራ እላችኋለሁ። ሜልዬ እንግዲህ እንኳን ደህና መጣሽ። ይኸው ሊቀ ሊቃውንትን አገኛቸው። ሰላም በይ መምህራን አገኝ መልእክትሽን አስተላልፊ ይታለን። እሺ ሊቀ ሊቃውንት የኔታ ቡራኬ ድረሰኝ ፍትኝ ባርኩኝ። እንደምን ሰነበትሽ ሜላት? ጤና ይስጥልን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እየተከታተልኩ ነበር ትምህርቱን። አይ በጣም ደስ ይላል። እንኳን አገኘሁሽ። በዚሁ ደግሞ ከ2 ቀን በኋላ በዚህ ደግሞ ተገናኘን ማለት ነው። ተመስገን። አሜን ተመስገን ነው። እንደምን አመሻችሁላችሁም ዲያቆናት ትታዩኛላችሁ። አካ እንደምን አመሻችሁላችሁ ነው። ሜልዬ ቀጥይ፣ ሀሳብሽን አስተላልፊ። ክርስቶፎስ ሄሎ እንዴት አለሽ? አሁን የኔን ስም ጥሪ ብትባል አጠራም። ለዛ ነው አችልበትም። ለምን ክርስቶፋ አይውላ አላልኩም። ሄሎ እንዴት ነው? በረታሽ? ተሻለሽ? ተሻለኛው ዛሬ ደህና ሆንኩኝ። እስከ ዛሬ አልወጣሁም፣ ተኝቼ ነበር እና እረፍት ነው የሚፈልገው የኔ በሽታ። ዛሬ ደህና ነኝ በጣም እግዚአብሔር ይመስገን። አሜን። ቀጥይ በቃ። እሺ ምንድን ነው ያው አሁን ላይ እንገባለን። 3 ቀን ሆነን በራብ ለተጎዱ ወገኖቻችን ብር እያሰባሰብን ነው ከሁሉም ሀገራት እና ብትችሉ እኔ ቤት ደግሞ ብትመጡ የሆነ ሰዓት ላይ ሊቀ ሊቃውንትም ቢመጡልኝ ደስ ይለኛል እና እሱን ለማስተላለፍ ነው ከይቅርታ ጋር ካላስቸገርኳችሁ። መልካም እንግዲህ ሜሉ ማስተዋወቅ ላይ በጣም ደካማ ትመስለኛለች። እሺ ከስር ኢዮቤ አካውንት የሚያስቀምጥላቸዋል። ዝማሬ ሀኑሴ እየዘመረልን በመሀል ትግራይም አካባቢ ለሚገኙ እንዲሁም ደግሞ በአማራ ክልል ደብረ ብርሃን ላይ ለተጎዱ ወገኖቻችን ሜላት በእሷ ቀዳሚነት እንዲሁም ኢዮቤን ከስርም ደግሞ አንድ እህታችን ዶክተር አለች ሮቢን ሀዋሳ ላይ የምትገኝ እህታችን እነሱን ከፊት አስቀድመን እንደ አንድ የቤተክርስቲያን ልጅነትም ጨምሮ እንደ አንድም ሰው እንደመሆንም ጨምሮ ይህንን ገዛ ለማድረግ የእናንተን ድጋፍ እንፈልጋለን ማለት ነው። አነሰ በዛ ሳትሉ ከስር ወንድማችን ኢዮብ በሚያስቀምጠው አካውንት ገቢ እንድታደርጉ እንድታግዙን አደራ ማለት እንፈልጋለን። የሚሰጥ ለእግዚአብሔር ይሰጣል፣ በማይዝግ መዝገብ ስሙን ያጽፋል ማለት ነው። ከምድር የተቀበልነው ይጠፋል፣ ከእግዚአብሔር የምናገኘው ደግሞ ዘላለማዊ ነው። ስለዚህ እሱን አስበን ለሰዎች እንሰጣለን ማለት ነው። ከስር ኢዮቤ ደጋግሞ ይጽፍላችኋል። እንግዲህ ሊቀ ሊቃውንት ከፈቀዱልን ሀኖስ አንድ የበገና ዝማሬ ያቅርብልን፣ እረፍት ለመስጠት ያህል መምህርን በጥያቄ ስላጣደፍን ማለት ነው። አንድ በገና እስከምንሰማ ድረስ ከስር ቃል የምትገቡትን የምትሰጡትን እየጻፋችሁ ሜሉንም በርቺ ጠንክሪ እንድትሏት ስለሚያስፈልገን ይህን እናደርጋለን ማለት ነው። እንግዲህ ደስቷ የምናየው የእኛም ደስታ የሚታየው የመምህራኖቻችንም ደስታ የሚታየው ሰው በምድር ይማራል፣ የእግዚአብሔርን ቃል ይፈጽማል። ለተራበ ለተጠማ ማብላት ደግሞ ይሄ ትልቅ መሰረት ነው እና እንግዲህ ከስር የአቅማችሁን እያገዛችሁን ትሄዳላችሁ። ከዛ ወዲያ ደግሞ ሜሉ ቤቷን ትከፍታለች፣ ወደ እሷ ትሄዳላችሁ። የእኛ ትምህርት ግን እንቀጥልና መጨረሻ ላይ ደግሞ እንቀላቀላታለን ማለት ነው። በዛ መንገድ ነው የምንሄደው። ስለዚህ ከስር ያላችሁ ሰዎች ሼር እና ታብ እያደረጋችሁ አኖሴ መዝሙር እየዘመረን እንሄዳለን። ሊቀ ሊቃውንትም ይመጣሉ። በኔትወርክ ምክንያት ነው የወጡት፣ ተመልሰው ይገባሉ ማለት ነው። ሀኖሴ ዝማሬ ይዘምራል። ከስር ያላችሁ አንድ መዝሙር እስከሚያልቅ ድረስ ይህንን እንቀጥላለን። ክርስቶፈርስ ቀጥታ እኔ ቤት እየጠበቁ ነው እና ልግባ
አመሰግናለሁ በጣም። እሺ ሀኖሴ ዝማሬውን ቀጥል። አንድ ዝማሬ እንስማ እረፍት እንድናገኝ ነው። አካውንት እዮብ ያስቀምጥላችኋል። በዙ መንገድ እንሄዳለን። ሼርና ታቡን ከፍ አድርጉት። እሺ ሜሉ እግዚአብሔር ይስጥልን። ሀኖሴ እንቀጥል። እሺ አዳሚ ሁላችሁም አምራን ሰላም ብያለሁ። ክብር ይስጥልኝ ብያለሁ። እግዚአብሔር ያክብርልኝ። ሰይጣን ስጋ ለብሶ ሲከስ ዋለኔ ዋለኔ ልመሳሰል ብዬ ክሴን አቅርቤያለሁ ከመድኃኒዓለም ፍርድ እጠብቃለሁ። ዋለኔ 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 በሬ አራጁ በዛ ማይበል ደጋዡ ቀንበር ማን ይስባል ከወንድም ቀራዡ ዋለኔ 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 ጦማችን ሰኑን እኛጠን እንጀራ እናንተ ስበላችሁ በተራ በተራ ዋለኔ 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 ወደፊት ጥጋብ ነው ሞልቷል ጎተራችን ወደፊት ጥጋብ ነው ሞልቷል ጎተራችን ዓርብ ረቡዕ ሳይቀር ተበላ ገላችን ዋለኔ 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 ቋንጣ ከቤት ሞልቶ ተሰቅሎ በይፋ ቋንጣ ከቤት ሞልቶ ተሰቅሎ በይፋ የተሰቀለውን የሚያወርደው ጠፋ። ዋለኔ 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 ሁሉም እየፈራ ነገ ገድሎ ሁሉም እየፈራ ነገ ገድሎ የሚበላው አጣ ያ ስጋ ተሰቅሎ ዋለኔ 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 ዋለኔ
ስብሐት ለእግዚአብሔር ያክብርልኝ፣ ክብር ይስጥልኝ። ሀኖስዬ ዝማሬ መላእክት ያሰማልን፣ በእድሜ በጤና ያቆይልን። እንግዲህ ሀኖስ ወንድሜንም እሱንም ቤተሰብ እያደረጋችሁ ትቀጥላላችሁ ማለት ነው። መምህራችንም ይመጣሉ። ኔትወርክ ስለያዛቸው ነው፣ ተመልሰው ይገባሉ። ኦልሞስት ቴክስት አድርጌላችኋለሁ። በቀጥታ ግብረ ሰናይ ጥያቄ ለክርስቶፈሮስ እንዲያቀርቡ እድል ስጦት። ይኸው በቀጥታ መምህር ስላሉን ክርስቶፈሮስ ጥያቄዎትን ያቅርቡ። መልካም አመሰግናለሁ ስለገባው። መምህር ናቸው መሰለኝ። ሰላም ብያለሁ። ይቅርታ መምህር ናቸው መሰለኝ። አይደለሁም ተመስገን እንደዛ ሲሉ ስለሰማ ነው። አይደለሁም መምህር አይደለሁም፣ ወንድም ዳቆን ነኝ። በቃ በጥቅሉ ዳቆን ነኝ፣ መምህር አይደለሁም። ስለገባው አመሰግናለሁ። እኔ መጠየቅ የምፈልገው አባታችን ነው፣ ሊቀ ሊቃውንት ስምዐ ኮነ መላክን ብቻ ነው መጠየቅ የምፈልገው። ሌላ ሰው መጠየቅ አልፈልግም። እሳቸውም በአካልም በተለያየ መልኩም ስለማውቃቸው እሳቸው ባያውቅኝም ጥያቄው ማቅረብ የምፈልገው ለእሳቸው ነው። ከዚያ ውጭ ሌላ ጊዜ ወይም እመለሳለሁ። ሌላ ሰው እድል አልያዝ ለወረድ። አይ ይመጣሉ። መልካም እሺ፣ ተመልሰው ስለሚገቡ ይመጣሉ። እንግዲህ ታግሰው ይጠብቁን እስከዛ ድረስ። እግዚአብሔር ይስጥልን። ክርስቶፎሮስ መምህራችን ጽፌላችኋለሁ። ሞስት ኔትወርክ ነው መሰለኝ ያስወጣችሁ። ተመልሰው ይመጣሉ። እስከዛ ድረስ እንዴት አዩት? 3 ጥያቄዎች ነበር የተነሳው። የመጀመሪያው ንስሐ በገንዘብ አይለወጥም የሚል አይነት ትምህርት ተምረናል። እንግዲህ ብዙ ጊዜ ግን እንደዚህ አይነት ነገር እየሰማን ነው። ሌላው ባልና ሚስት ተለያይተው ቅዱስ ቁርባን መቀበል አይችሉም የሚል አይነት ጥያቄ ነበር የተነሳው። እነዚህ ሁለቱ ጉዳዮች ላይ መምህራችን መልስ ሰጥተውን ነበር እና እንዴት ያዩታል? እንዴት አዩት? ትምህርቱን ጠንከር እንዲያደርጉት በዛውም እንዲያነሱት ነው። አዳም ሻይ የኔታ ጥሩ አድርገው ሄደውበታል እና ምንድን ነው እስቲ ከስር እኔ መሀል ላይ የገባሁት ምንድን ነው፣ አንደኛ ግብር ከሰናይ ቅድም ይግቡ መምህር ሲሏቸው ስለነበረ ከዛ አንጻር ነው። መምህር ካልሆኑም እና ዲያቆን ከሆኑ እሱን ነው የምንለው፣ ምንም ችግር የለውም። እና የኔታን ፈልገው ነው። አይ ቲንክ የኔታ ከስር እየሰሙን ከሆነ እና ላስገባቸው ብሎ ከሆነ ከቲክቶኩ ከዚህ ከሰንድሮስ ቲክቶክ ይውጡና ከዛ ተመልሰው ገዝት ለመላክ ይሞክሩ። በተደጋጋሚ ልክ የላቸው ግን አይደርሳቸውም መሰለኝ፣ ምናልባት ኔትወርኩ ሊሆን ይችላል። እና እሳቸው አሪፍ አድርገው ስለሆነ የሄዱበት፣ ያው ቤተክርስቲያን ታላቅ መምህር ናቸው። ከእሳቸው ላይ ምን ይጨመራል? የኔታ ያስተማሩትን መያዝ ነው። በደንብ አድርገው ነው የነገሩን። በገንዘብ የሚባል እኔ ልጹምልሽ እኔ ልጸልይልህ የሚባልም ነገር ማን ነው ልጹምልህ የሚባልም ነገር የለም ብለው ያው ቀጣ ቅጩን የነገሩን። እሱ ሁልጊዜ እዚህም ስንማማር ከነሱ የሰማነውን ከነሱ ጠይቀን የተረዳነውን ከመጽሐፍቶቻቸው የሚያነበብነውን እንደነ ሊቀ ሊቃውንት ካሉ መምህራን የእኛም በተደጋጋሚ እንመልሰው የነበረ ነገር ነው እና ኮሜንት ላይ ምናልባት 1-2 ጥያቄዎችን እያየሁ ነበር። አዳምሻ በእርግጥ የኔታ ጠቅልል አድርገው መልሰውታል። አርፍዶ የገቡ ወንድም እህቶች ይመስሉኛል። አንደኛ የተለያየ ቦታ ቢሆንስ ባልና ሚስት እንዴት ነው በያሉበት መቁረብ አይችሉም ወይ ስጋው ደግሞ መቀበል የሚል ነገር ነው። እንደዚህ አይነት ነገር ሲሆን ቤተክርስቲያን አትከለክልም። ግዴታ አብራችሁ ሄዳችሁ አንድ ቦታ ላይ ሆናችሁ አንድ ላይ የዋላችሁ እያደራችሁ ነው እንጂ የምትቀበሉ። ለምሳሌ ባል አይመከርም በነገራችን ተለያይቶ እንደዛ መኖር። ግን ባል ለምሳሌ በስራ ጉዳይ ምክንያት ለ2 ወር ለ3 ወር ወይም ሚስት ብቻ አንዳቸው ከአንዳቸው ቢርቁ ትልቁ እንደውም በስጋው ደግሞ መክበር ነው ትልቁ ጉዳይ። ስለዚህ ከንስሐ አባቶቻቸው ጋር እየተመካከሩ እርስ በርሳቸውም ቅድም የኔታ እንዳሉት እየተመካከሩ እንዲቀበሉ ማድረግ ይቻላል። ይህንን ቅድም የኔታም ነካ አድርገውት አልፈዋል። ከዛ ውጭ ግን በተደጋጋሚም ደግሞ ሲጻፍ የነበረ ያው የኔታም ስለመጡ እሳቸው ይቀጥላሉ እንግዲህ የቀረው ላይ እና ባልም ቢቢልስ ሚስትም ቢብትልስ የሚል ነገር ነው። የቅድሚያ ምንድን ነው እምቢ የሚሉበት ምክንያት? አሁን ቅድም የኔታ ሲመልሱት ነበር። እንደው ለዘገያችሁ እና የኔታ የመለሱትን እንትን ለማለት ለመከለስ ያህል ነው እንጂ እሳቸው ላይ ምንም አይጨመርም እና
ምንድን ነው የሚለውን ነገር በፍቅር መነጋገር ነው። ባልና ሚስት አንድ አካል ናቸው፣ አንድ ስጋ ናቸው። መጽሐፉም እንደዛ ነው የሚለን መጽሐፍ ቅዱሱ። ስለዚህ አካልን ትቶ አካልን ተለይቶ የራሱ ጉዳይ እሱማ እንደዚህ እኮ ነው እሷ እኮ እንደዚህ ናት የሚል መፈራረጅ ውስጥ ገብቶ ሌላ ነገር ማንሳት ሳይሆን በፍቅር ምንድን ነው ምክንያታቸው? ምናልባት ከእውቀት ማነስ ነው ወይስ ደግሞ ምናልባት ለጉዳዩ የሰጡት ትኩረት ይሄ በስራ በተለያየ ምክንያት በማማኘት ነው ወይስ ደግሞ ምንድን ነው የሚለውን ነገር በትክክል የንስሐ አባታቸውን ይዘው መነጋገር ነው። ከዛ በኋላ በጣም ቀላል ነው የሚሆነው። የእውቀት ማነስ ከሆነ ቁጭ ብሎ ከሊቃውንቱ ከመምህራኑ መማር ነው፣ መጽሐፍትንም ማንበብ ነው። በዛ መንገድ ይቀረፋል። ሌሎችም ምክንያቶች ከሆኑ በዛው ቅድም የኔታ ሲሉት እንደነበረው መድኃኒት ይሰጣል። በዛ መድኃኒት መሰረት ፈውስ ይመጣል ነው። ያው መድኃኒት ያልኩት ቃለ እግዚአብሔሩ ምክሩ ምኑ ነው እና በዛ መንገድ በተቻለ መጠን የበረታው የደከመውን አበርትቶ ተያይዞ ወደ ቅዱስ ሥጋና ክቡር ደግሞ ወደ ገነት መንግስተ ሰማያት መጓዝ ነው። በነገራችን ላይ የትዳርም ትልቁ ዓላማ የሚባለው ይሄ እኮ ነው። ባል ሲዝል ሚስት ደግፋ፣ ሚስትም ስትዝል ባል ደግፎ ወደ ገነት መንግስተ ሰማያት መሮጥ እኮ ነው። ተዋህዶን አጽንቶ ማለት ነው። አይደለም እንዴ? ባል እንደ ክርስቶስ ሚስት ደግሞ እንደ ቤተ ክርስቲያን ሆነው በዛ መንገድ ወደ ገነት መንግስተ ሰማያት የሚደረገውን ሩጫ ትልቅ ሰማዕትነት አለው። ያንን መገስገስ ነው አንዱ አንዱን እያበረታው ማለት ነው እና በዚህ መንገድ መሄድ ነው። ከዚህ ውጭ ግን ደግሞ ምናልባት አንዳንዴ በንስሐ አባት ቅድም የኔታ ሲናገሩ እንደነበሩት ቤተክርስቲያን ብይን የሚሰጥበት አንዳንድ ኬዝ ደግሞ ሊኖር ይችላል። ስለዚህ ቅድም የኔታ ሂዱ ወደ ቤተክርስቲያን እዚህ ጋር ልክ እንደዚህ ስንመልስ እዚህ እንዳትቀሩ ብሎ የተናገሩት ለዛ ነው። ብዙ ጊዜ እኛም በአቅማችን አንዳንድ ጥያቄ እንደዚህ አይነት ነገር ጠይቃችሁን አይ እንደዚህ ነው የሚለው ግን እንደዚህ አይነቱ ነገር ደግሞ የሚያልቀው የሚፈጸመው ቤተክርስቲያን በመሄድ ነው እንላችሁ ነበር። እሱን ነው ቅድም የኔታ በደንብ አድርገው አስረግጠው ሲነግሩ ነው የነበረው እና ምናልባት አንዳንዴ ደግሞ ለየት ያሉ ኬዞች ቢኖሩ ያ ኬዝ ምንድን ነው የሚለውን ነገር ሊቃውንቱ የንስሐ አባቶች መምህራኑ አይተውት ምናልባት በዚያ አቅጣጫ ሂዱ ብለው በሚያሳዩን መንገድ በዛ ሊወጣ ሊገባ ይችል ይሆናል እና ይሄ እንደ ኬዙ ስለሚለያይ እንደዚህ በደፈናው እንደዚህ ያልኩት እና የኔታ ስለመጡ እሳቸው ይቀጥላሉ። ምናልባት ግብረ ከሰናይ ቀደም ጥያቄ እሳቸው ልጠይቅ ፈልጌ ነው ስላሉ ምናልባት ጥያቄያቸውን ማቅረብ ይችላሉ። አዳመሻ እግዚአብሔር ይስጥልኝ። ደስ ይለኛል። ክርስቶፎሮስ ቤት እየመሩ እንደዚሁ እያወራን እየተነጋገርን እንቀጥላለን። በፈለጉበት ሰዓት ማይክ ማንሳት ይችላሉ። ግብረሰናይ ይቀጥሉ። ያው የኔታ ስለመጡ ጥያቄዎትን ያቀርቡ። ግብረ ከሰናይ ነው፣ ግብረ ሰናይ ሳይሆን ግብረ ከሰናይ ነው። እሺ አመሰግናለሁ። የንታ ሊቀ ሊቃውንት የአራቱ ጉባኤያትን የባህር ዳር ሀገረ ስብከት ዋና አባታችን ስላገኘው እሳቸውን ለማናገር እድሉ ስለተሰጠኝ እዚህም ስለገባው በጣም በመድኃኔዓለምና በእመቤታችን ስም አመሰግናለሁ። ምንድን ነው ጠቅልል አድርጌ ነው የማቀርበውና አንደኛ ይሄ ሶሻል ሚዲያ ኦንላይ ይሄ ምንድን ነው ቤተክርስቲያን የምትጠቀማቸውን ነገር እንደው የሚያወዛግቡ ነገሮች አሉና እንደው ተለይቶስ ነው ይህ ሶሻል ሚዲያ በጎ ነገር አሁን ለምሳሌ መንፈሳዊ ጋብቻ፣ ዓለማዊ ጋብቻ በዚህ በሚዲያ ላይ በኦንላይ ይሰራጫል እና አንዳንድ ቦታዎች ደግሞ መንፈሳዊ ጋብቻ እናጋባለን ሳይሆን እናገናኛለን ብለው በኦንላይ የሚገናኙ እህትና ወንድሞች አሉና ዲያቆን ውጭ ካለች እህታችን ወይም እንደዚህ አይነት ጋብቻ ቢፈጽም በስርዓቱ ወደ ቤተክርስቲያን ወደ ንስሐ አባት ሄዶ በኦንላይ በቲክቶክ እንዲህ አይነት ነገር ተገናኝተው ወደ ንስሐ አባታቸው ቢሄዱ በመንፈሳዊ ነገር ተገናኝተው ራሳቸው አውርተው አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚል ርዕስ አለው። ከዚያ ግን ሁለቱ ይገናኛሉ በኦንላይ ጋብቻው በዚህ ነገር ቢሄድ ችግር ያመጣል አያመጣም ነው አንደኛው ጥያቄ። ሁለተኛ ደግሞ ቤተክርስቲያን እንዲህ የሚያወዛገቡ ሃይማኖትን፣ ህዝብን፣ ኦርቶዶክስን የሚከፋፍሉ ነገሮች አሉና እንደው ቤተክርስቲያንስ ቀድማ ለዚህ እንደው ህዝብን ኦርቶዶክስን ሰስ የሚያባላ ሊቃውንቱን ከሊቃውንት ጋራ ሌላውን ከሌላው ጋር የሚያናጭ የሚያጋጭ ነገር ስላለ እንደው ቤተክርስቲያን እንደው እናንተ ያላችሁ አባቶች እንደው ዝም የሚባልበት ለምንድን ነው መግለጫ የማይሰጥበት የሚል ሀሳብ ነው አጠራ የማቀርበው። አመሰግናለሁ። እሺ መልሱን ይጠብቁ። በቀጥታ ወደ አባታችን እንሄዳለን።
መልካም ጥያቄያችን እናመሰግናለን። ክብር ይስጥልን። በዚህ ይሄ ሶሻል ሚዲያ አንድ መድረክ ነው። በሚገባ ከተጠቀምንበት እንደ አንድ አውደ ምሕረት ልንጠቀምበት የምንችለው ነው። እያየንም ነው። ያው ብዙ ነፍሳት በዚህ መረብነት ተጠምደው ወደ ክርስቶስ መንግስት መግባት ችለዋል እና እውነተኛውን የእግዚአብሔርን ቃል ማግኘት የማይችሉ በተለያየ ምክንያት አውደ ምሕረት ላይ መጥተው መማር የማይችሉ በርቀት ሀገር በልዩ ልዩ ምክንያት መምጣት የማይችሉ እዚህ ቦታ ግን መጥተው ቃል እግዚአብሔር ማግኘት የቻሉ በጣም ብዙዎች ናቸው። ክርስቶስን በምኩራብም ያገኙት አሉ አይደል? ክርስቶስን በጥብርያዶስ ባህር ዳርቻ ላይ አሳ አበርክቶ ሲያበላ ያገኙትም አሉ። ለምሳሌ ኃጢአተኛዋ ሴት ማርያም ያገኘችው ጌታን ስምዖን ቤት ተቀምጦ ነው። ልክ እንደዚህ እግዚአብሔርን ቀርቦ ሳለም የጠሩት አሉ፣ ርቆ ሳለም ደግሞ እንዲሁ የጠሩት ያገኙት ስላሉ የትኛውም ቦታ ላይ ሊገኝ ይችላል እና በዚያ መንገድ እግዚአብሔርን አገኝተው ወደ ቤት የመጡ ሰዎች ካሉ ይህንን በጣም እያመሰገን ነው። እድሉን እንድንጠቀምበት እኔም እንዲሁ እያሳሰብኩ ጋብቻንም በተመለከተ መልካም አጋጣሚዎች በተለያየ አጋጣሚ ይገኛሉ። መልአኩ ቅዱስ ገብርኤል እመቤታችንን ለመጀመሪያ ጊዜ ያበሰራት ከውሃ ምንጭ አጠገብ ነው እንላለን። ከውሃ ምንጭ አጠገብ አገኛት፣ ብስራት ነገራት። ብስራተ መልአክን የሰማችው ከነቃማይ አጠገብ ነው እንላለን። ይህም ዛሬ ናዝሬትን ኢየሩሳሌምን የጎበኘ ሰው ሁሉ እመቤታችን ቃለ ቅዱስ ገብርኤል የመልአኩን ቃል ለመጀመሪያ ጊዜ የሰማችበት ቦታ የውሃው ምንጩ ዛሬ የለም፣ ደርቋል፣ ይጎበኛል። ከዚያ ቀጥሎ ወደ ዮሴፍ ቤት ነው የሚኬደው። የዮሴፍ ቤት ተብሎ የሚጎበኘው ደግሞ የግሪኮች ቤተክርስቲያን መሰለኝ ካልተሳሳትኩ ስም አንድ ቤተክርስቲያን አለ። እዛ ላይ እንሄዳለን። ቀጥሎ የዮሴፍ ቤት ላይ ነው ሁለተኛ ያገኛት። ሶስተኛ ግን ቤተ መቅደስ ላይ ነው። የመጨረሻው ይኩነን ያለችው ቤተ መቅደሱ ላይ ነው። አሁን ምን ልላችሁ ፈልጌ ይመስላችሁ ያን ሁሉ ታሪክ የዘረዘርኩት የትኛውን ቦታ ላይ ልናገኛት እንችላለን። ሚስት የምትሆነውን ሴት ወይም ባል የሚሆነውን ወንድ የትም ቦታ ላይ ልናገኘው እንችላለን። ለምሳሌ ሙሴ እና ያዕቆብ ሚስቶቻቸውን ያገኙት ከውሃ ምንጭ አጠገብ ነው አይደል? ውሃ ሊቀዱ የመጡ ሴቶችን ነው ያጩት ሁለቱም፣ ሙሴም ያዕቆብ ማለት ነው። እና እንዲያውም ተፈሮ በነቃማይ ነው ይላሉ ሊቃውንቱ። ለጥምቀት ምሳሌ አድርገውታል። ያንን ከውሃ ዳር ነው የታጩት እነዚያ። ሥላሴም ነፍሳትን የሚያጩት ወይም በልጅነት የሚዋሃዷት አንዲትን ነፍስ በውሃ ነው። ከዚህ ጋር አያይዘው በጥምቀት ምሳሌ አድርገውታል። እና ይሄን ያነሳሁት ለምንድን ነው? የትኛውም ቦታ ላይ ሰው ሚስት ሊያገኝ ይችላል፣ ባል ልታገኝ ትችላለች። እንደዛ ከሆነ አሁን